الله أكبر الله أكبر ዛሬ ሃይማኖታችሁን ሞላውላችሁ ጸጋዬንም በእናንተ ላይ ፈጸምኩ ለእናንተም ኢስላምን ከሃይማኖት በኩል ወደድኩ። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው إن الذين آمنوا والذين هادوا والنصارى والصابئين من آمن بالله واليوم الآخر وعمل صالحا فلهم أجرهم عند ربهم ولا خوف عليهم ولا هم يحزنون እነዚያ ያመኑ እነዚያም ይሁዳውያን የሆኑ ክርስቲያኖችም ሳቢያኖችም በአላህና በመጨረሻው ቀን ያመነ መልካምንም ሥራ የሰራ ለነርሱ በጌታቸው ዘንድ ምንዳቸው አላቸው በእነሱም ላይ ፍርሃት የለባቸውም እነሱም አያዝኑም وإذ أخذنا ميثاقكم ورفعنا فوقكم الطور خذوا ما آتيناكم بقوة واذكروا ما فيه لعلكم تتقون ከበላያችሁም የጦርን ተራራ ያነሳን የሆነን የጠበቀ ቃል ኪዳን በያዝን ጊዜ የሆነውን አስታውስ ያንንም የሰጠናችሁን በኃይል ያዙ በውስጡ ያለውንም ነገር ከእሳት ተጠበቁ ዘንድ አስታውሱ አልናቸው ثم توليتم من بعد ذلك فلولا فضل الله عليكم ورحمته لكنتم من الخاسرين ከዚያም በኋላ ቃል ኪዳኑን ተዋችሁ በእናንተም ላይ ያላህ ችሮታና ዝነት ባልነበረ ኑሮ በእርግጥ ከጣፊዎቹ በሆናችሁ ነበር ولقد علمتم الذين اعتدوا منكم في السبت فقلنا لهم كونوا قردة خاسئين እነዚያንም በእናንተ ውስጥ በቅዳሜ ቀን ወሰን ያለፉትንና ለነሱ ወራዳዎች ስትሆኑ ዝንጀሮዎች ሁኑ ያልናቸውን በእርግጥ አወቃችሁ فجعلناها نكالا لما بين يديها وما خلفها وموعظة للمتقين ቅጣቷንም ለነዚያ በስተፊቷ ለነበሩትና ለነዚያም በስተኋላዋ ላሉት መቀጣጫ ለፈርሐያን መገሰጫ አደረግናት وإذ قال موسى لقومه إن الله يأمركم أن تذبحوا بقرة قالوا أتتخذنا هزوا قال أعوذ بالله أن أكون من الجاهلين ሙሳም ለህዝቦቹ አላህ ለምን እንዲታዱ ያዛችኋል ባላቸው ጊዜ የሆነውን አስታውስ መሳለቂያ አድርገህ ትይዘናለህን አሉት ከተሳላቂዎችም ከመሆን በአላህ ተጠበቃለሁ አላቸው قالوا ادع لنا ربك يبين لنا ما هي قال إنه يقول إنها بقرة لا فارض ولا بكر عوان بين ذلك فافعلوا ما تؤمرون ጌታን ጠይቅልን ላሟ ምን እንደሆነች ያብራራልን አሉ እርሱ ላሟ ያላረጀች ጥጃም ያልሆነች በዚህ መካከል ልከኛ የሆነች ጊደር ናት ይላችኋል የታዘዛችሁትንም ስሩ አላቸው قالوا ادع لنا ربك يبين لنا ما لونها قال إنه يقول إنها بقرة صفراء فاقع لونها تسر الناظرين ለኛ ጌታን ጠይቅልን መልኳ ምን እንደሆነች ይግለጽልን አሉ እርሱም እርሷ መልኳ ደማቅ ተመልካቾችን የምታስደስት ዳልቻ ላም ናት ይላችኋል አላቸው